ወይዘሮ ሰላም የምትወደው የትዳር አጋሯ በትንሽ ቀን ህመም ከዚህ ዓለም ከተለየ 1 ዓመት ሊሞላው ነው። ከእርሱ እልፈት በኋላ ለብቻዋ ሆና 3 ልጆቿን ማስተዳደር ከባድ ሆኖባታል። ምክንያቱም የቤተሰቡ የገቢ ምንጭ የተመሰረተው በባለቤቷ ደሞዝ ላይ ስለነበር እርሱ ያረፈ ቀን ገቢውም አብሮ ከመቃብሩ ወርዷል። ለረጅም ዓመታት አባል የሆነችበት የሰፈራቸው ነባር ዕድርና የሴቶች ዕድር አንድ ላይ ተደምረው ለሐዘን መወጫ ብለው የሰጧት የገንዘብ መጠን ግማሹን ወጪዋን እንኳን በቅጡ ሊሸፍንላት አልቻለም። ከሐዘን ስትነሳ ደግሞ ተከራይታ የምትኖርበትን ቤት ኪራይ፣ የልጆቿን የትምህርት ቤት ወጪና አስቤዛቸውን ለመሸፈን ስትል በስንት ልመና ከሰዎች ላይ ብድር እየወሰደች ቀዳዳዋን ለመሙላት ደፋ ቀና እያለች ነው። በዚህ ሁኔታ ውስጥ እያለች ነበር ከተለያዩ ረጅም ዓመታትን ያስቆጠረች አብሮ አደግ ጓደኛዋን ወይዘሮ ሳራን አንድ ቀን መንገድ ላይ በድንገት ያገኘቻት። የቀድሞ ጓደኛዋ በጣም ተጎሳቁላ ባገኘቻት ጊዜ ወይዘሮ ሳራ በጣም ነበር ያዘነችው። የእርሷን ባለቤት በተመሳሳይ ጊዜ ማረፉን ነገረቻት። ልክ እንደ ወይዘሮ ሰላም ባለቤት ሞት ግን ኢኮኖሚያዊ ቀውስ እንዳላስከተለባት ታሪኳን አጫወተቻት። የወይዘሮ ሳራ በገንዘብ ያለመቸገሯ ሚስጥሩ አስተዋዩ ባለቤቷ በሕይወት እያለ የገባው የሕይወት መድን እርሷ ያለፈ ቀን ለባለቤቱና ለልጆቹ ካሳ ሆኖ ስለተከፈላቸው ነው። ብልኋ ወይዘሮ ሳራ ደግሞ ካሳውን እንደተቀበለች አነስተኛ ንግድ በመጀመሯ እስካሁን ድረስ ቋሚ ገቢ በማግኘቷ አልተቸገረችም። ሌላ ጊዜ ለመገናኘት አድራሻ ተቀያይረው ከተለያዩ በኋላ ወይዘሮ ሳራ ለወይዘሮ ሰላም ከነገረቻት ረጅም ታሪክ ውስጥ ደጋግሞ በልቧ ውስጥ እየተመላለሰ የነበረው ሁለቱ ሚስቶች ከነልጆቻቸው የሚገፉት ሕይወት ምን ያህል ተቃራኒ እንደሆነ ነበረ። ይህን ስታብሰለስል የፈጠረባት የንዴት ስሜት ድንገት ሳታስበው ድምጿን ከፍ አድርጋ ኡፍ ምን አለ የሕይወት መድን እንኳን ገዝቶልን ሞቶ ቢሆን ኖሮ በማለት ጮኻ ስትናገር ባጠገቧ ያለፉ የነበሩ ሰዎች ሁሉ ምን ነካት ብለው ዞር እያሉ ተመልክተዋት ሲያልፉ ድንግጥ አለች። በእርግጥ ግን የወይዘሮ ሰላም ባለቤት ለምን ነበር ይህን የሕይወት መድን ሳይገዛ የሞተው? በሀገራችን ኢትዮጵያ ለረጅም ዘመናት ማህበረሰቡ ሲገለገልበት የኖረው ሀገር በቀል የሕይወት መድን ወይም ላይፍ ኢንሹራንስ ዘዴ ዕድር ነው። ዕድር በኢትዮጵያውያን ሕይወት ውስጥ ሞት ሲያጋጥም ለቀሪው ቤተሰብ ስነልቦናዊ፣ ማህበራዊ፣ ባህላዊና ኢኮኖሚያዊ ድጋፍ ሲሰጥ የቆየ የማህበረሰቡ ምርኩዝ ሆኖ ኖሯል። ሆኖም ግን ወጣቱ ማህበረሰብ ልክ እንደ ወላጆቹ የራስ የሚለው ዕድር የሌለው ሲሆን ሐዘንም ሆነ ደስታ ሲያጋጥመው እንዳመጣጣቸው ለማስተናገድ ተገዷል። ከዓለም ባንክ በተገኘ ድጋፍ የኢትዮጵያ ብሔራዊ ባንክ በ2010 ዓ.ም ባደረገው አንድ ጥናት መሰረት ኢትዮጵያ ውስጥ ካለው ማህበረሰብ ውስጥ 53 በመቶ የሚሆነው የሀገራችን ሕዝብ ሀገር በቀል ኢንሹራንስ ወይም ዕድር ነበረው። ሆኖም ግን ይህ ከ7 ዓመት በፊት የተሰራ ጥናት እንዳሳየው አንድ ሰው ከቤተሰብ አባሉ መካከል በሞት ሲለይ በከተማ ውስጥ እስከ $580፣ በገጠሪቱ የሀገራችን ክፍል ደግሞ እስከ $250 ድረስ ከሚያወጣው ወጪ ውስጥ ዕድሩ መሸፈን የሚችለው ከ25 በመቶ የማይበልጥ ነው። በዚህ የተነሳ ሐዘን የደረሰበት ቤተሰብ ቀሪውን ከፍተኛ ወጪ በተለያዩ መንገዶች ለመሸፈን ይገደዳል። ሐዘን በደረሰበት ቤተሰብ ውስጥ የከፋው ነገር የሚከሰተው ደግሞ ቤተሰቡ ከለቅሶ ሲነሳ መሆኑ ይበልጥ ያሳዝናል። መጀመሪያ ለሐዘን መወጫ ያላቸውን ጥሪት ሁሉ አሟጠው የጨረሱትና በሕይወት የቀሩት ባል ወይም ሚስት አፉን ከፍቶ የሚጠብቃቸውን የልጆች ትምህርት ቤት፣ የቀለብ መግዣ፣ የቤት ኪራይና የመሳሰሉትን ወጪዎች መሸፈኛ የሚሆን ቤሳቤስቲን እጃቸው ላይ አይቀራቸውም። የዓለም ባንክ በ2024 ባደረገው የጥገኝነት ምጣኔ ዳሰሳ ወይም ኤጅ ዲፔንደንሲ ሬሽዮ መሰረት በኢትዮጵያ ውስጥ ዕድሜያቸው ከ15 በላይና ከ64 ዓመት በታች ከሆኑ ዜጎች መካከል 73.3 በመቶ የሚሆኑት
ጥገኛ ሰዎች ናቸው። ይሄ አሃዝ ከዓለም አቀፉ አማካይ ምጣኔ 58.4 በመቶ ጋር ሲነጻጸር በእጅጉ የተጋነነ ነው። ለዚህም ነው የወይዘሮ ሰላም ባለቤት አይነት ሰው ህልፈት ለቤተሰቡ 2 ሞት የሚሆነው። በዚህ የተነሳ የሰው ልጅ ሁሉ አይቀሬና ተፈጥሯዊ ስጋት የሆነውን የሞትን መዘዝ መቀልበስ የሚችል ሁነኛ መፍትሄ መፍጠር የግድ የሚልበት ዘመን ላይ ደርሰናል። ለመፍትሄው ደግሞ ኢትዮ ላይፍ ኤንድ ጄኔራል ኢንሹራንስ አክሲዮን ማህበር ከሉሚና ቴክኖሎጂስ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ለሀገራችን ህዝብ ትልቅ የተስፋ ብርሃን የሚፈነጥቅና ይህን ችግር ከስሩ የሚፈታ እውነተኛ የምስራች ይዘው እነሆ ከተፍ ብለዋል። የሀገራችንን ዲጂታል ኢኮኖሚ በማንቀሳቀስ ማርሽ የሚቀይርና የብዙዎችን እንባ የሚያደርቅ መፍትሄ ይዞ የመጣው መተግበሪያ በሀገራችን የሚገኝ አንድ የኢንሹራንስ ኩባንያ የህይወት መድንን በቀላሉ የሚሸጥበት ቨርቹዋል ሱቅ ወይም ዲጂታል ማርኬት ፕሌስ ነው። በሉሚና ቴክኖሎጂስ ዓመታትን የወሰደ ጥናትና በዓለም ባንክ ተመሳሳይ ጥናትም ጭምር በተረጋገጠው መሰረት 50 በመቶ ወይም ከ60 ሚሊዮን በላይ የሚሆነው ኢትዮጵያዊ የህይወት መድን ያልገዛው ሚስቱንና ልጆቹን ስለማይወድ አልነበረም። ይልቁንም የህይወት መድን የሚባል ነገር ስለመኖሩ ሰምቶ ባለማወቁ ወይም መረጃው ስለሌለው ነው። እስከ ዛሬ ድረስ ከጠቅላላው የሀገራችን ህዝብ ውስጥ ከ18 የኢንሹራንስ ኩባንያዎች የህይወት ነክ ያልሆነ መድህን ነን ላይፍ ኢንሹራንስና የህይወት መድህን ላይፍ ኢንሹራንስ ተደምሮ የተገዛው መጠን ከ9 ሚሊዮን ወይም ከ7 በመቶ አይበልጥም። ጭራሽ የህይወት መድን ሽፋን ለብቻ የገዙትን መርጠን ከተመለከትነው ደግሞ እንደ ሀገር የለንም ቢባል ይቀላል። ቁጥሩ እጅግ አስደንጋጭ ስለሆነ እስካሁን 0.003 በመቶ ወይም ከጠቅላላው የሀገሪቱ ህዝብ ከ350 ሺህ ያነሰ ኢትዮጵያዊ ብቻ ነው የህይወት መድን ሽፋን ያለው። የሚገርመው ነገር ደግሞ ከነዚህ ሰዎች ውስጥ ሁሉም ማለት በሚያስችል መልኩ የህይወት መድን የሚገዙት አስገዳጅ ፖሊሲዎችን ማለትም ለውጭ ሀገር ጉዞ፣ ብድር ለመውሰድ፣ በመስሪያ ቤቶች የሚፈጸም የቡድን ኢንሹራንስ ውስጥ በመካተትና በመሳሰሉት መልኩ ነው። ይህ ማለት በራሳቸው ፈቃድ የህይወት መድን የገዙ ሰዎች ቁጥር ምናልባትም በመቶዎች የሚቆጠሩ ሰዎች ብቻ ይሆናሉ ማለት ነው። ይህንን ሁሉ ችግር የተረዳውና በዘርፉ ላይ ሰፊ መነሻ ጥናት ሰርቶ የሀገራችን ሚሊኒየም ሲከበር በ2000 ዓመተ ምህረት በዋናነት የህይወት መድህንን መለያው አድርጎ በፈርቀዳጅነት የተመሰረተው ኢትዮ ላይፍ ኢንሹራንስ አሁን ከሉሚና ቴክኖሎጂስ ኃላፊነቱ የተወሰነ የግል ማህበር ጋር በመሆን ማንኛውም ሰው በያዘው ስልክ በመጠቀም የግለሰብ የህይወት መድን ፖሊሲ መግዛት የሚችልበት መተግበሪያ እነሆ ለሀገራችን አበርክተዋል። የወይዘሮ ሰላም ባለቤት ይህ ዕድል ቢገጥመው ኖሮ ዛሬ ቤተሰቡን እንዲህ ላለ መከራ ባልዳረጋቸው ነበረ። ይህ መተግበሪያ በቃል ሳይሆን በተግባር የሚሊዮን ኢትዮጵያውያን ራስ ምታት የሆነውን እኔ ከዚህ ዓለም በድንገት ብለይ ለቤተሰቦቼ፣ ለትዳር አጋሬ፣ ለልጆቼ፣ ለምወዳቸው ሁሉ ምን ትቼላቸው እሄዳለሁ የሚለውን ስጋት መመለስ የሚችል ነው። በሀገራችን የኢንሹራንስ ኩባንያዎች ታሪክም ለመጀመሪያ ጊዜ በእንግሊዝኛ ቋንቋ ብቻ ሲጻፍ የኖረውን የህይወት መድን ፖሊሲ በአማርኛ፣ አፋን ኦሮሞ፣ አፍ ሶማሌ እና ትግርኛ ቋንቋዎች ጭምር በመተርጎም አዲስ ነገር ይዞ መጥቷል። ይህም ማህበረሰቡ በቀላሉ ራሱ አንብቦ በመረዳት ፖሊሲውን ለመግዛት ያስችለዋል ማለት ነው። አሁን ላይ በ5 ቋንቋዎች ስራ የሚጀምረው ይህ መተግበሪያ ቨርቹዋል ሱቅ ወይም ዲጂታል ማርኬት ፕሌስ በቀጣዮቹ 5 ዓመታት ውስጥ ሁሉም የኢንሹራንስ ኩባንያዎች በሚፈለገው ልክ ማህበረሰቡ ጋር ያለውን የኢንሹራንስ የግንዛቤ ክፍተት መሙላት ከቻሉ ከ12 ሚሊዮን በላይ ኢትዮጵያውያን እጅግ በጣም አነስተኛ አረቦን በመክፈል ስጋታቸውን ማቃለል እንዲችሉ ለማድረግ ያስችላል። መተግበሪያው መንግስት ከኢንሹራንስ ዘርፉ የሚያገኘው የታክስ አቅምንም ያሳድጋል።
በሌላ በኩል በ5 ዓመት ጊዜ ውስጥ በቀጥተኛና በተዘዋዋሪ መንገድ የሥራ ዕድል መፍጠር ያስችላል። ለኢንሹራንስ ኩባንያዎችም በዚህ መተግበሪያ ላይ የሕይወት መድን ለመሸጥ ምንም አይነት ቅድመ ኢንቨስትመንት ሳይጠበቅባቸው ገቢያቸውን የሚያሳድግ በመሆኑ ዘርፉ ላይ ከፍተኛ መነቃቃት ይፈጥራል። በዚህ የተነሳ በሀገሪቱ አጠቃላይ ሀገራዊ ምርት ላይ በ5 ዓመት ጊዜ ውስጥ እስከ 0.08 በመቶ ድረስ እንዲሁም የሀገሪቱ የኢንሹራንስ ዴንሲቲ ላይ የ1.2 ጭማሪ የሚያመጣ መተግበሪያ በመሆን ለሀገራችን ኢኮኖሚ አዲስ ክስተት ይሆናል። የግንዛቤ ማስጨበጫ ስራውን ሁሉም የኢንሹራንስ ኩባንያዎች በጋራ ሲሰሩት በኢንሹራንሱ ካሳ ተጠቃሚ የሚሆኑ ሰዎችን ማህበረሰቡ በተግባር እያየ ሲመጣ ከዝቅተኛው 100 ሺህ ብር ካሳ አንስቶ እስከ ሚሊዮን ብር የሚደርስ የሕይወት መድን ካሳን በቀን ስሌት ከ1 ብር ከ20 ሳንቲም ባነሰ አረቦን መግዛት እንደሚችል ማህበረሰቡ ሲረዳ ማንም ኢትዮጵያዊ አይኑን ሳያሽ እንደሚገዛ በእርግጠኝነት ይጠበቃል። የወይዘሮ ሰላም ባለቤት ያመለጠው ዕድል በእኛ ዘመን ግን ለሁላችንም ከሰማይ የወረደ መና ያህል በእጃችን ገብቷል። ሞት እንደዋዛ ስንት የምንወዳቸው አጠገባችን የነበሩ ሰዎችን ያውም ወጣቶችን ሳይቀር በድንገት እየቀጠፈ ባለበት በዚህ አስጨናቂ ወቅት መፍትሄ ከተበጀለት ምን ያዘገየናል? የሉሚና ዲጂታል የኢንሹራንስ መተግበሪያን ዛሬውኑ በእጃችን በያዝነው ስልክ ላይ በመጫን ለምንወዳቸው ቤተሰቦቻችን ከዚህ ዓለም በሞት ስንለይ እውነተኛ ፍቅራችንን የምንገልጽበትን የሕይወት መድህን 2 ጊዜ ማሰብ ሳያስፈልገን ዛሬ ነገ ሳንል በየወሩ ለስልካችን ካርድ ከምንሞላበት ባነሰ ዋጋ ለዘመናት የሚተርፍ ውድ የፍቅር ስጦታችንን ገዝተን አሁኑኑ እናበርክትላቸው። ከእንግዲህ ማንም ኢትዮጵያዊ ስጋቱን ተሸክሞ መኖር ይበቃዋል። ወደ ሉሚና ዲጂታል የኢንሹራንስ መገበያያ ዓለም እንኳን በደህና መጣችሁ።